ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላምታችን ድረሳችሁ ብለናል። ይህን ቪዲዮ አይተን እንመለስ። ለህፃን ሐስና ለወገን ደራሽ ወገን ነው። 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 እውነት ነው። ለወገን ደራሽ ወገን ነው። ህፃናት። እሺ ይሄ ቪዲዮ እንግዲህ ከ20 ምናምን ቀን በፊት ለህፃን ሐስና የሰራነው ቪዲዮ ነው። በዚህ ቪዲዮ መሰረት በያላችሁበት ከሁሉም አካባቢ ከሀገር ውስጥም ከውጭም ሁላችሁም የድጋፍ አድርጋችሁልናል። ዛሬ በዛሬው ቀን ደግሞ ሁላችሁም ድጋፋችሁን አድርጋችሁ አጠናቃችሁ የተፈለገው 2 ሚሊዮን ብር ሞልቶ ሁላችንም ደስ ብሎናል ማለት ነው። ሀሊድ ዛሬ ላይቭ ላይ ገብቶ ሁላችሁም ቲክቶክ ላይ እንዳያችሁት 200 ሺህ ብር ነው የተገኘው በዛሬው ዕለት ብቻ ማለት ነው። እንግዲህ የ200 ሺህ ብር ከተንታም ከአጅባርም አይደለ? አዎ ተንታና እና አጅባር አስተባባሪነት በመሐመድ ስፖርት እና በራህማ አስተባባሪነት በዛሬው ዕለት ብቻ ወደ 200 ሺህ ብር ገደማ ተሰብስቧል። ያው ከዛሬ 20 ምናምን ቀን በፊት የሰራነው ቪዲዮ ነበረ። ያው ሁላችሁም ታስታውሱታላችሁ። አላሳፈራችሁንም። በአገር ውስጥም በውጭም ያላችሁ በየሁሉም ስራ ዘርፍ ላይ ያላችሁ ማህበረሰብ ክፍሎች በቀጥታም ከመሳተፍ ጀምሮ በሞራልም በዱዓም በጸሎትም እንዲሁም ደግሞ በገንዘብ ድጋፍም በማስተባበርም ድጋፍ ስታደርጉ የነበራችሁ የልፋታችሁ ውጤት ዛሬ ሙሉ ገንዘቡ ማሰባሰብ ተችሏል። 2 ሚሊዮን ብር ሞልቷል ማለት ነው። ዛሬ በጣም ደስ ብሎናል። ሁላችሁም እንግዲህ የሰማችሁት ይመስለኛል። ያው ዘግይተን ቪዲዮ ብንሰራም 2 ሚሊዮን ብር ለመሙላት ግን ብዙ መጨረሻው ስቴጅ ላይ በጣም ደስ የሚል ነበር። የዛሬው ለየት የሚያደርገው ደግሞ እኔ እርግጠኛ ባልሆንም የመጨረሻውን መጨረሻ ላይ ኤርትራዊ ይመስለኛል። ኤርትራዊ 30,000 ኢትዮጵያ ብር። 30,000 ኢትዮጵያ ብር ነው ከዱባይ ኤርትራዊ ተወልደ ኤርትራዊ ነው። የኛ ዘርም እምነትም ሁሉ ነገር ያልገደበው እርዳታችሁን ሰብአዊነታችሁን የታየበት ነው። ኤርትራዊ ነው 30,000 ብር መጨረሻ ድጋፍ አድርጓል። ኤርትራዊ ነው እንግዲህ የመጨረሻውን በዚህ ቻሌንጅ የመጨረሻው ደረጃ ማለት ይቻላል መሰለኝ። እዛ አካባቢ ላይ ነው መጨረሻዎቹ አካባቢ። ከዚህ የበለጠ በግለሰብ ደረጃ አስተዋጽኦ ያደረገ አይመስለኝም። በጣም ደስ የሚለው በቃ የመጨረሻ ደስታችን የሆነው ይሄ ነው እና ሁላችሁንም ከልብ እናመሰግናለን። በያላችሁበት ደግሞ ሰላም ጤና ይስጥልን። ይሄ በቃ ከኛ የሚጠበቀውን ነገር አድርገናል ማለት ነው። እንግዲህ ከዚህ የተረፈው ደግሞ የፈጣሪ ስራ ነው የሚሆነው። ያው ፈጣሪ ሲፈቅድ ነው ሁሉንም። ያው እስካሁን ድረስ በገንዘብም በሐሳብም እንዲሁም በማስተባበርም ድጋፍ ስታደርጉ የነበራችሁ በሙሉ አሁንም ደግሞ የቀጣዩን በዱዓ ብቻ በጸሎት ነው ልናግዛት የምንችለው። ገንዘቡ ሞልቷል ሙሉ በሙሉ። ሰኞ ወደ አዲስ አበባ ጉዞ ይጀምራል ቤተሰቦቿ። ሕክምናውን በቅርብ ይጀምራል። ሰኞ ወደ አዲስ አበባ ጉዞ ይጀምራልና በቻላችሁት አቅም በጸሎት በዱዓ እርዱና። አሁንም ህፃን ሐስና ድና ይህን ማህበረሰብ የምትጠቅም ህፃን እንድትሆን ደግሞ ኢንሻአላህ በአላህ ፍቃድ በፈጣሪ ፍቃድ ነገ ተሰባስበን ህክምናው በተሳካ ሁኔታ ቀዶ ህክምናው በተሳካ ሁኔታ ተከናውኖ የደስታ ቪዲዮዎችን ምንሰራ ያደርገን። ብቻ ሁላችሁንም ከልብ አመሰግናለሁ። ከልብ ሁላችሁንም በአካል ሳታውቁን ማለቴ እና አብዱል ከሪምንም ቤተሰቦቿን በአካል ሳታውቁ ስታስተባብሩ የነበራችሁ ተንታ አጅባር አካባቢ የነበራችሁ እና መሐመድ ስፖርት በተለይ ላቅ ያለ ምስጋና አለኝ ለእናንተ። የምር ቃል ያንሰኛል። ሁላችሁም ድጋፍ አድርጋችኋል። በእርግጥ ግን ስታስተባብሩ የነበራችሁ እነ ራህማ ከዲያስፖራው ማህበረሰብ ጋር ራህማ የመድላዋና ራህማ የተንተዋ ሁለታችሁንም በማስተባበር ደረጃ እነ መሲ ይቅርታ ስማችሁ ያው ስም ልናልፍ እንችላለን። እዚህ ላይ በጣም ብዙ ማህበረሰብ ክፍል ነው የተሳተፈው። ኢትዮጵያዊ ትውልደ ኢትዮጵያዊ ኤርትራዊ ጭምር ነው እዚህ ሰብአዊነት ላይ የተሳተፈው። በጎነት በሰማይ ቤትም ነው የሚከፍለው። ፈጣሪ የበጎነታችሁን ይከፍላችኋል እና ላረጋችሁ ድጋፍ ሁሉ ከልብ እናመሰግናለን። በጣም እናመሰግናለን። እኛም ደስ ብሎናል። እናንተም በያላችሁበት ደስ እንድላችሁ ምኞታችን ነው። እንግዲህ ደግሞ ያው ከኛ የሚጠበቀውን 2 ሚሊዮን ብር ማሰባሰብ ችለናል። እኛ ብቻ አይደለንም። በተለያየ ማህበራዊ ሚዲያ በፌስቡክ፣ በቴሌግራም፣ በዋትስአፕ እንዲሁም በቲክቶክም በሌላ ቻናልም ተሰባስቧል ማለት ነው። እዚህ ደረጃ ለመድረስ እንግዲህ የሁላችሁም ተሳትፎ ነው ማለት ነው። በጣም እናመሰግናለን። የምር ያው ቃላት ያጥረናል ይሄንን እንዲህ ነው ለማለት
እና ሁላችሁንም ከልብ እናመሰግናለን። ክብሩን ሁሉም ሰው ነው የሚወስደው። ከዚህ በላይ ደግሞ ድና ደግሞ ታላቅ ያንን የምስራች የምንሰማበት ቀን እንግዲህ እንዲደርስ ነው ምኞታችን። ሁላችንም ከልብ እናመሰግናለን። በያላችሁበት ሰላም